ጤና ይስጥልን የተወደዳችሁ እንዴት ናችሁ? የፉትቦል ፈረስ ቻናል ላይ ትገኛላችሁ። አዳዲስ ጉዳዮችን ይዘን መጥተናል። በርከት ያሉ መረጃዎችን ይዘናል። በዛሬው ዕለት የበለጠ ዋነኛ ትኩረታችን የአርሰናልና የቼልሲ ጨዋታ ቁጥሮች ምን ይላሉ ነው። አንዳንድ ተጫዋቾችን እያነሳን ፕሌቶችን እንመለከታለን። የአርሰናልና የቼልሲ ጨዋታ ተጠባቂ መርሃ ግብር ነው። እንግዲህ የለንደን ደርቢ ናቸው ሁለቱም። እንግዲህ ፍልሚያው የበላይነቱን ለመውሰድ በየትኛው መንገድ ሊደረግ ይችላል? ጨዋታውን በተመለከተ ሀሳብ አስተያየቶቻችሁን ስጡበት አድማጮቻችን። እንግዲህ በዛሬው መረጃችን ላይ ከአርሰናል ጋር በተያያዘ የአንዳንድ ተጫዋቾች የኮንትራት ጉዳይ ምን ይመስላል የሚሉትን ጉዳዮች እናነሳለን። ከጉዳት መረጃ ጋር በተያያዘ አሰልጣኝ ሚኬል አርቴታ ከጨዋታው በፊት አስቀድሞ ከጨዋታው ጋር በተያያዘ የሰጣቸው ሀሳብ አስተያየቶች አሉ። እንዲሁም ደግሞ የቼልሲው አሰልጣኝ ኤንዞ ማሬስካ ስለ ዴክላን ራይስ የሰጠው ሀሳብ አስተያየት አለ። እንዲሁም ደግሞ ሞይሴስ ካይሴዶ ስለ አርሰናል ሀሳብ አስተያየቱን ሰጥቷል። እነዚህን ጉዳዮች እንደሚከተሉት የምናቀርብላችሁ ይሆናል። አድማጮቻችን የትም እንዳትሄዱ ቻናላችንን ሰብስክራይብ፣ ቪዲዮችንን ላይክ፣ ሼር እያደረጋችሁ ተደራሽነታችንን እንድታሰፉልን በአክብሮት እንጠይቃለን። እንግዲህ በቀጥታ ወደ ዛሬው መረጃችን ነው የምናቀናው። እሺ በቅድሚያ ከተጫዋቾች ጉዳት ጋር በተያያዘ እንመለከታለን። እንግዲህ በአርሰናል ቤት እንግዲህ በርከት ያሉ ተጫዋቾች ጉዳት እንዳጋጠማቸው ይታወቃል። ሊያንድሮ ትሮሳርድ አርሰናል በአውሮፓ ቻምፒየንስ ሊግ ከባየር ሙኒክ ጋር ባደረጋቸው ጨዋታ ላይ በጉዳት እንግዲህ ተቀይሮ ወጥቶ እንደነበር ተመልክተናል። እናም ሊያንድሮ ትሮሳርድ ያጋጠመው ጉዳት ለአርሰናል ያን ያክል የሚያሳስብ ጉዳት አይደለም ተብሏል። ለማንኛውም ያጋጠመው ጉዳት ከአንድ ሳምንት እስከ 2 ሳምንት ብቻ በጉዳት ያርቀዋል ተብሎ ነው ግምቶች የወጡ የሚገኘው። በባት አካባቢ የሚገኙ ጉዳቶች በቶሎ የሚድኑ ናቸው። አርቴታም ከባድ ጉዳት አላጋጠመውም ብሏል፣ ሀሳቡን ሰጥቷል። እንግዲህ ሊያንድሮ ትሮሳርድ ያጋጠመው ባት አካባቢ ጉዳት እንደሆነ ተገልጿል። ስለዚህ ሊያንድሮ ትሮሳርድ በቶሎ የመመለስ እድሉ ሰፊ እንደሆነም ጭምር ነው መረጃዎች እየወጡ የሚገኘው። ነገር ግን ለዛሬው ጨዋታ ማለትም ለቼልሲው ጨዋታ እንደማይደርስ ተዘግቧል ማለት ነው። ሌላኛው ደግሞ ቪክተር ዮኬሬሽና ካይ ሃቨርትስን የተመለከተ መረጃ ነው። በትላንትናው ልምምድ ላይ እንግዲህ እኒህ ሁለት ተጫዋቾች አልታዩም። በዛሬው ጨዋታ ላይ በቼልሲ ጨዋታ ላይ ማለት ነው የመሰለፍ እድላቸው እስካሁን የተረጋገጠ ጉዳይ አይደለም። እንግዲህ እንደሚታወቀው ካይ ሃቨርትስ ለረጅም ቀናት እንግዲህ በአርሰናል ግልጋሎት እየሰጠ አልነበርም፣ ከአርሰናል ስብስብ ውጪ ነው። እንዲሁም ደግሞ ቪክተር ዮኬሬሽ እሱን በተመለከተ ጉዳት አጋጥሞት እንግዲህ በአርሰናል ስብስብ ውስጥ አልተመለከትነውም። አሁን ላይ ግን ከጉዳታቸው እያገገሙ የሚገኙ ተጫዋቾች ናቸው። ነገር ግን ለዛሬው የቼልሲ ጨዋታ እንደማይደርሱ ተገልጿል ማለት ነው። ልምምድ ላይም በትናንትናው በነበረ ልምምድ ላይ አልታዩም። አሰልጣኝ ሚኬል አርቴታ ባለፈው እንግዲህ በነበራቸው ፕሬስ ኮንፈረንስ ላይ ወይም ደግሞ ጋዜጣዊ መግለጫ ላይ እነዚህ ተጫዋቾች ሊመለሱ እንደሚችሉ ገልጸው ነበር። በቀጣይ በሚኖረው ልምምድ ላይ የሚሳተፉ ከሆነ በጨዋታው ላይ እድል ያገኛሉ የሚል ሀሳብ ነበራቸው። ነገር ግን በትላንትናው ልምምድ መርሃ ግብር ላይ እንዳልተሳተፉ ነው የተመለከት ነው። ስለዚህ ምናልባትም በዛሬው ጨዋታ ላይ የመሰለፍ እድላቸው በጣም አነስተኛ እንደሆነም ጭምር ተገልጿል። ሌላኛው ደግሞ በቼልሲ በኩል ኮል ፓልመር ከጉዳቱ አገግሞ ለዛሬው ለለንደን ደርቢ ጨዋታ እንደሚደርስ ተገልጿል ማለት ነው። አሰልጣኝ ኤንዞ ማሬስካ ስለ ኮል ፓልመር ተናግረዋል። እንግዲህ ተጫዋቹ አሁን ላይ ሙሉ ፊት ሆኖ ለጨዋታው እንደሚደርስ ተናግሯል። ነገር ግን በቀጥተኛ አስተላለፍ ውስጥ የመካተት ነገሩ አጣብቂኝ ውስጥ እንደሆነ ነው የገለጹት። ምክንያቱም የጨዋታውን ሁኔታ ተመልክተን ነው ኮል ፓልመርን ወደ ስብስባችን ማለትም ወደ አስተላለፍ ውስጥ የምናስገባው የሚል ሀሳባቸውን ሰጥተዋል። ሌላኛው መረጃችን የሚሆነው ደግሞ የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ የዴክላን ራይስ ኮንትራትን በተመለከተ በተጨማሪ ዓመታት ለማራዘም እቅድ ይዘዋል ተብሏል። ሰሞኑን ሚኬል አርቴታ የባላንዶር ሽልማት የማሸነፍ አቅም አለው ብለው ሀሳብ ሰጥተው ነበር። ዴክላን ራይስ ይህንን የሚያሳየው ዘንድሮ ለአርሰናል ምን ያክል ድንቅ እንደሆነ እየተመለከተ እንገኛለን። ዘንድሮ ብቻ ሳይሆን ባለፉት ዓመታቶች ከዌስትሃም ዩናይትድ ከመጣ በኋላ ለአርሰናል ስብስብ እጅግ በጣም ድንቅ ተጫዋች እንደነበር የምናስታውሰው ጉዳይ ነው። እንግዲህ አርሰናል በተቸገረበት ሰዓት እንግዲህ ዴክላን ራይስ እየደረሰለት ይገኛል። በርካታ ጨዋታዎች ላይ ማን ኦፍ ዘ ማች እየሆነ ይገኛል። እናም የዚህን ተጫዋች ኮንትራት ለማደስ እንግዲህ አሁን ላይ ስራዎች እየሰሩ ይገኛሉ ማለት ነው።
እናም አሁንም ቢሆን ይህንን ተጫዋች ኮንትራቱን ለማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ዴክላን ራይስ በቀጣይ ኮንትራቱን የሚያራዝም ቀጣይ ወሳኝ ተጫዋች ይሆናል ተብሎ ይታሰባል። ሌላኛው ደግሞ ከአርሰናል ጋር በተያዘ ኮንትራት እንግዲህ በተያዘ የቡካዮ ሳካ ኮንትራትን ለማራዘም በጣም ከጫፍ እንደደረሱ የሚጠቁሙ መረጃዎች እየወጡ ይገኛሉ። ተጫዋቹ በአርሰናል የደሞዝ ማሻሻያ አድርገውለት እስከ 2030 በአርሰናል የሚያቆየው ውል ሊያድሱለት እንደሆነ መረጃዎች እየጠቆሙን ይገኛሉ። እንግዲህ ቡካዮ ሳካ በአርሰናል ቤት እንግዲህ ቁልፍ ከሚባሉ ተጫዋቾች መካከል አንዱ እንደሆነ ይታወቃል እና የዚህን ተጫዋች ኮንትራት ለማራዘም በጣም ከጫፍ እንደደረሱ የሚጠቁሙ መረጃዎች እየወጡ ይገኛሉ። ተጫዋቹ እንግዲህ የደሞዝ ማሻሻያ ማለትም በአርሰናል ከፍተኛ ተከፋይ የሚያደርገውን ኮንትራት ነው የሚያቀርቡለት። እስከ 2030 ድረስ ነው የተገመተው። ኮንትራቱ እስከ 2030 ድረስ ያራዘማል ተብሎ ይጠበቃል። በቀጣይ ደግሞ አንድሪያ ቤርታ የዴክላን ራይስን ውል ለማራዘም ከስምምነት እንደሚደርሱ የሚያሳዩ መረጃዎች ናቸው እየወጡ የሚገኘው። ሌላኛው እንግዲህ መረጃችን የሚሆነው ደግሞ ኤንዞ ማሬስካ ስለ ዴክላን ራይስ የሰጠው ሀሳብ አስተያየት አለ። ስለዚህ ዴክላን ራይስ እንግዲህ የተመለከቱ መረጃዎች ሰጥቷል። ዴክላን ራይስ እሱ እንደ ሆልዲንግ አማካኝ እየተጫወተ አይደለም፣ ወደፊት እያጠቃ እየተጫወተ ነው። አጫዋቱ እንደ ኤንዞ ፈርናንዴዝ ነው እንጂ እንደ ካይሴዶ አይደለም የሚል ሀሳብና አስተያየት ሰጥቷል። ዴክላን ራይስ ከካይሴዶ የተለየ ቦታ ነው የሚጫወተው። እሱ ድንቅ ተጫዋች ነው። እናም ደግሞ እሱ የተሟላ ተጫዋች ነው፣ ማንኛውም ነገር ማድረግ ይችላል ሲል ጭምር ነው ኤንዞ ማሬስካ ስለ ዴክላን ራይስ ሀሳባቸውን የሰጡት። እንግዲህ ከካይሴዶ ጋር ማነጻጸር እንደሌለባቸው ነው አያይዘው የገለጹት። ማለትም ካይሴዶ የሚጫወትበት ቦታ የሆልዲንግ አማካኝ ነው። እንግዲህ ዴክላን ራይስ ደግሞ አታኪንግ ሚድፊልደር ነው እየተጫወተ የሚገኘው። እናም ከኤንዞ ፈርናንዴዝ ጋር ነው እንጂ መወዳደር ያለበት ከካይሴዶ ጋር አይደለም የሚል ሀሳባቸውን ሰጥተዋል። ነገር ግን ዴክላን ራይስን አድንቀውታል። የተለያየ ቦታ ነው መጫወት የሚችል ድንቅ አቅም ያለው ተጫዋች እንደሆነም ጭምር ኤንዞ ማሬስካ የቼልሲው አሰልጣኝ ሀሳባቸውን ሰጥተዋል ስለ ዴክላን ራይስ። እንግዲህ ሌላኛው ደግሞ ሞይሴስ ካይሴዶ ስለ አርሰናል የሰጠው ሀሳብ አስተያየት አለ። አርሰናል ጥሩ እየሰሩ ነው፣ ነገር ግን ገና ከኛ ጋር አልገጠሙም፣ ከኛ ጋር አልተጫወቱም ሲል ነው የተናገረው። ሞይሴስ ካይሴዶ አርሰናልን ማቆም እንችላለን ሲል ጭምር ይናገራል። እንግዲህ የሰማያዊዎቹ ተጫዋች የሆነው የአማካኝ መስመር ተጫዋች የሆነው ሞይሴስ ካይሴዶ ቼልሲ አርሰናልን እንግዲህ በስታንፎርድ ብሪጅ ገጥሞ እንደሚያሸንፍ ሀሳብና አስተያየቱን ሰጥቷል። እንደሚታወቀው በቀደም ባርሳን አሸንፈዋል። 3-1 በሆነ ውጤት ባርሳን ማሸነፍ ችሏል በአውሮፓ ቻምፒየንስ ሊግ። ይህ ደግሞ በትልቁ ቼልሲዎችን አነቃቅቷቸዋል። እናም አሁን ላይ በለንደን ደርቢ ዛሬ 1 ሰዓት ተኩል ላይ አርሰናልን በስታንፎርድ ብሪጅ የሚገጥሙ ይሆናል። እንግዲህ ከዚህ ጨዋታ ጋር በተያያዘ የቼልሲው አማካኝ ሞይሴስ ካይሴዶ አርሰናልን እንደሚያሸንፉና እንግዲህ አርሰናልን ማስቆም እንደሚችሉ ሀሳብና አስተያየቱን ሰጥቷል። አርሰናል ጥሩ እየሰሩ ነው፣ ነገር ግን ከኛ ጋር አልገጠሙም ሲል የተናገረው ሞይሴስ ካይሴዶ ነው። ሌላኛው መረጃችን የሚሆነው ደግሞ ከተጫዋቾች የዝውውር መረጃ ጋር በተያያዘ ነው። እንግዲህ አርሰናሎች በጥር የዝውውር መስኮት የግራ መስመር የማጥቃት እንቅስቃሴያቸውን ለማጠናከር በርካታ አማራጮችን እንደያዙ እየተገለጸ ይገኛል። ከነዛም መካከል ደግሞ የጁቬንቱሱ ከናን ይልዲዝ ነው። እንግዲህ ከዚህ ተጫዋች ጋር በተያያዘ በተለያዩ መረጃዎች ላይ ወደ እናንተ እየደረሰ እንገኛለን። አሁን ላይ እንግዲህ ከናን ይልዲዝን ለማስፈረም እንቅስቃሴዎችን ካሁኑ እያደረጉ ይገኛሉ። እንግዲህ ከወኪሉ ጋር ድርድር እያደረጉ ነው የሚገኘው። እንዲሁም ደግሞ ከጁቬንቱስ ክለብ ጋርም ንግግር እንዳደረጉ መረጃዎች እየወጡ ይገኛሉ። እንደሚታወቀው ከናን ይልዲዝ በጁቬንቱስ ድንቅ የውድድር ዘመንን እያሳለፈ ይገኛል። ተጫዋቹ እንደሚታወቀው ሁለገብ የሆነ ተጫዋች ነው። ማለትም በሀሰተኛ 9 ቁጥርም መጫወት የሚችል ተጫዋች ነው። አንዳንዴ ደግሞ እንደ አስፈላጊነቱ
በግራ የማጥቃት እንቅስቃሴ የሚጫወት ተጫዋች ነው። እናም ደግሞ አርሰናል ይህንን ተጫዋች ወደ ክለቡ ለማምጣት ትልቅ እንቅስቃሴ እያደረጉ ይገኛሉ። በጥር የዝውውር መስኮት እንግዲህ አርሰናል ዋነኛ ትኩረታቸው የግራ የማጥቃት እንቅስቃሴያቸው ነው። ማለትም የማርቲኔሊ ወይም ደግሞ የሊያንድሮ ትሮሳርድን ቦታ ማጠናከር ነው። በመቀጠልም ደግሞ የአማካኝ መስመራቸውን የማጠናከር ስራ ይሰራሉ ተብሎ ነው የሚገመተው። እንግዲህ በአርሰናል የዝውውር መስኮት እንግዲህ በጥር የዝውውር መስኮት ወደ 100 ሚሊዮን ፓውንድ እንደተመደበላቸው መረጃዎች እየጠቆሙን ይገኛሉ። እና ካናን ሊዘን ዋነኛ ተቀዳሚ ምርጫቸው አድርጎ እየተንቀሳቀሱ እንደሚገኙ መረጃዎች እያመላከቱን ይገኛሉ። አድማጮቻችን ሀሳብ አስተያየቶቻችሁን ስጡበት። እንግዲህ የዛሬን ጨዋታ በተመለከተ ሀሳብና አስተያየቶቻችሁን መልከቶቻችሁን ልታጋሩ እንችላላችሁ። አርሰናል በስታንፎርድ ብሪጅ ሄዶ ከተሸነፈ 6 ዓመታቶች ተቆጥሯል። የዛሬው ጨዋታ በምን ይገባደዳል? አርሰናል ያሸንፋል ወይስ ደግሞ ቼልሲ ያን ያክል ደረጃው ጨዋታ ፉክክር ይኖራል የሚል ግምት ከወዲሁ እየተሰጠ ይገኛል። እንግዲህ አርሰናል የሊጉ መሪ ሆኖ ወደ ስታንፎርድ ብሪጅ ያቀናል በ29 ነጥብ እንግዲህ ሊጉን እየመራ ይገኛል። ሌላኛው ደግሞ ሁለተኛ ደረጃ ላይ የተቀመጠው ቼልሲ ነው። ቼልሲ በ23 ነጥብ ይከተላል። እንግዲህ ሶስተኛ ላይ ደግሞ የተቀመጠው ማንቸስተር ሲቲ ነው። ማንቸስተር ሲቲ እንግዲህ ትላንትና እንግዲህ አሸንፏል 3-2 በሆነ ውጤት ሊድስ ዩናይትድን ባለቀ ሰዓት በፊል ፎደን ግብ ተአግዞ ማሸነፍ ችሏል። ይህ ደግሞ አርሰናል ላይ ጫናውን ከፍ ያደርግበታል። ስለዚህ አርሰናል የዛሬውን ጨዋታ በጥንቃቄ ነው የሚጫወተው። እንግዲህ ካሸነፈ የመሪ ልዩነቱን የማስፋት ሂደት ይፈጥራል የሚል አጋጣሚ ይኖረዋል። ስለዚህ የዚህን ጨዋታ በተመለከተ ሀሳብ አስተያየቶቻችሁን፣ ግምቶቻችሁን ልታጋሩ እንችላላችሁ። ምሽት 1 ሰዓት ተኩል ሲል በስታንፎርድ ብሪጅ አርሰናል ከቼልሲ ያገናኛል። አድማጮቻችን ስለነበረን የአብሮነት ቆይታ ከልብ አርክተን እናመሰግናለን። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ፣ ሼር እያደረጋችሁ ተደራሽነታችንን እንድታሰፉልን በአክብሮት እንጠይቃለን። መልካም ቀን ይሁንላችሁ እያልኩኝ እዚህ ጋር ተሰናበትኩኝ።